ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም የዩቲዩብ ቤተሰቦቼ እንዲሁም ተመልካቾቼ እንዴት ናችሁ? እኔ ጋ ሁሉ ሰላም ሁሉ መልካም አልሐምዱሊላህ። ሁላችሁም በያላችሁበት ሰላምና ጤና ብዝት ይበላችሁ። ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮ ጸጉራችሁ በጣም ድርቅ እያለ ለምትቸገሩ እህቶቼ አንዳንድ ሻምፓውን ታጥበን ጸጉራችን ድርቅ የሚያደርግ የሚሰባብር አለና ለደረቅ ጸጉር ላላችሁ አሪፍ ሻምፖ ነው ማሳያችሁ። እኔ ለመጀመሪያ ጊዜ የተጠቀምኩት ግን ጸጉሬ እኔ በጣም ደረቅና የሚሰባበር ነው። ይሄንን ሻምፖውን ስጠቀመው ግን ጸጉሬ ታጥቤ ጭርስ ሳርግ ልክ ቅባት እንደተቀባ በጣም ጸጉሬ ለዝብ ነው የሚለውና ይጠቅማችኋል ብዬ ነው። እዚህ እንኳ ኢትዮጵያ እስካሁን አላገኘሁትም፣ ግን ከውጭ ይዤው መጥቼ ነው። ውጭ ያላችሁ በፋርማሲ በሱቅም ከፍ ያለ ሱቅ ይገኛል ብዬ አስባለሁኝ። ይሄ ነው፣ በደንብ እዩት። ይሄ ሻምፖ ስተዋት ትንሽዬ ነች እቃዋ፣ ግን ትንሽዬ ጠብታ ካደረጋችሁ ጸጉራችሁ አራፋት ነው የሚሆነውና በትንሽዬ ጠብታ በደንብ ጸጉራችን ያጥብልናል፣ ያጸዳል ማለት ነው። ከዛ በተረፈ ደግሞ ታጥበን ጭርስ ስናደርግ ጸጉራችን በጣም ነው የሚያለዝበው። ታመሰግኑኛላችሁ እንደው ተጠቅማችሁ ብታዩት ማለት ነው። ትንሽ ዋጋው ወደድ ቢልም ነገር ግን ሻምፖነቱ በጣም ለደረቅ ጸጉር አሪፍ ነው እና እህቶቼ ጸጉራችሁ ሻምፖ አልስማማ እያላችሁ ለተቸገራችሁ በተለይ ደረቅ ጸጉር ላለን ቅባትን ሻምፖ ብዙ ጊዜ ይመርጣልና ጸጉራችን እየተሰባበረና ድርቅ እያለ ጸጉራችሁ ካስቸገራችሁ እችን ሻምፖ ገዝታችሁ ተጠቀሟት። ኮንዲሽነር ወይም ደግሞ በልሳም ነው የሚባለው በአረቦቹ። ኮንዲሽነር አያስፈልገውም። ይሄንን ብቻ ከተጠቀማችሁ በጣም አሪፍ ነው። በፊት የምጠቀመው ደግሞ ይሄንኛው አቮካዶ ነበር። ለብዙ አመታት ይሄንን አቮካዶ ተጠቅሜዋለሁ፣ ግን አሁን ቀይረውታል። የበፊቱ እቃውም እንደዚህ አልነበረም። የምትጠቀሙት ታውቁት ይሆናል። እቃውም እንደዚህ አልነበረም። ውስጡም ደግሞ ያለው ሻምፖ የዚህ ይለያያል። አቮካዶ ነው፣ ከላይም ስታዩት ከለሩ ምናምን ይመሳሰላል፣ ግን የበፊቱ ጋር አንድ አይደለም። ከቅርብ ወራት ወደዚህ ያንኛውን ሻምፖ አጥቼ ይሄን ነበር የምጠቀመውና በጣም ይሄ ጸጉሬን እየነቀቀለ አስቸግሮኝ ነው። ጸጉር በጣም ይነቅላል። ይሄን እየተጠቀማችሁ ጸጉራችሁ የሚነቃቀል ከሆነ ቀይሩት ይሄንን ሻምፖ። ይሄ የድሮ አይነት አይደለም፣ ብትቀይሩት ይሻላል ባይነኝ። እኔ አሁን ጸጉሬ ደረቅ ነው እንዳልኳችሁ፣ ታጥቤ ስጨርስ በጣም ድርቅ የሚል ጸጉር ነው ያለኝ። ነገር ግን ይሄ ሻምፖ በጣም ይነቃቅለዋል፣ አይስማማኝም ማለት ነው። ለብዙ አመታት ግን አቮካዶ ነው ስጠቀም የኖርኩት። ይሄ ደግሞ ኢትዮጵያ ከመጣሁኝ አሁን ሞክሬዋለሁኝ። ይሄም አሪፍ ነው። የፊት አላርጂክም ምንም አያሳክክምም። አንዳንድ ሻምፖ አሁን ጸጉራችን ስንታጠብ ፊታችን፣ አይናችን አካባቢ ሊያሳክከን ወይም ደግሞ በአፍንጫችን ምናምን ሊያሳክከን ይችላል፣ እንደ አላርጂክ እየሆነ ማለት ነው። ይሄ ግን አሪፍ ነው። እኔ አንዳንድ ሻምፖ እንደዛ ስለሚሆንብኝ ለብዙ አመታት እንዳልኳችሁ አቮካዶ ነው የተጠቀምኩት እና በጣም ይሄንኛው ወድጄዋለሁ። ሽታውም አሪፍ ነው። ለጸጉርም ደግሞ ያን ያህል ጸጉር ድርቅ አያደርግም። አሪፍ ነው። አይነቃቅልምም፣ አያደርቅምም ጸጉር። ይሄንን ብትጠቀሙት አሪፍ ነው። ግን በጣም ጸጉራችሁ እየደረቀ ለተቸገራችሁ ይሄንን ሞክሩት። እንዴት ታመሰግኑኛላችሁ። በጣም አሪፍ ነው። ጽሁፉ ነውት። ይሄንኛው ደግሞ እዚህ ከመጣሁ የተገዛ ነው። ይሄም አሪፍ ነው። ሽታውም አሪፍ ነው። የእሬት ሻምፖ ነው። እዚህ ጋር አለ እንትኑ። ይሄም አሪፍ ነው። እዛም ካገኛችሁት ሀገርም ስትመጡ ትጠቀሙት። ይሄም አሪፍ ነው። እዚህ ከመጣሁ አሁን ይሄንን ሞክሬዋለሁኝ። ይሄም ቆንጆ ሻምፖ ነው። እችኛዋ ስላለቀችብኝ ማለት ነው። ይሄ ስላለቀብኝ ይሄንን ሞከርኩኝና ይሄም ትንሽ ነበረው። ከዛ ይሄንን ገዛሁኝ።
ይሄም አሪፍ ነው። ፀጉር ያን ያክል አያደርቅም ወይም ደግሞ አይነቃቅልም። ይሄንን ብትጠቀሙት አሪፍ ነው። እንዳልኳችሁ ይሄም የምትጠቀሙት እህቶች ታውቁት ይሆናል። ይሄም አሪፍ ነው። ሳሙናውን በዚህ ለፀጉር ለገላችን ለፀጉርም ሳሙናውን የሚጠቀሙት አሉ። አሪፍ ነው። የነግል ፀጉር አያደርቅም፣ አይሰባብርም፣ አይነቃቅልም። ይሄንኛው ግን ፀጉሬን ጨርሶታል። በጣም ነው የሚነቃቅለው። የድሮ አይነት ስላላደለ ስለተቀየረ ነው እንጂ አቮካዶ ለብዙ ዓመታት የምጠቀመው ሻምፖ ነበረ እና ይሄንን ይመስላል። ፀጉራችሁ በጣም ድርቅ እያለ ለተቸገራችሁ እህቶቼ ኮንዲሽነር ምናምን እየገዛንም እንትን ከምንል ይሄን ብቻ ብትጠቀሙት በጣም ትወዱታላችሁ። ፀጉራችሁም አይደርቅም፣ አይሰባበርም። ፀጉራችሁ ልዝብ ነው የሚያደርገው። በተረፈ ደግሞ የምንቀባቸውም ቅባቶች ይወስናሉ። የሚስማማናን ቅባት እየገዛን ብንጠቀም አሪፍ ነው። ግን ሻምፖም ደግሞ ፀጉር ያደርቃል፣ ይነቃቅላል፣ ይሰባብራል እና ሻምፖም ስንጠቀም የሚስማሙንን ብንጠቀም አሪፍ ነው እና የዛሬ ቪዲዮ ይሄንን ይመስላል። ፀጉራችሁ በጣም እየደረቀ እየተሰባበረ ምን አይነት ሻምፖ ልጠቀም እያላችሁ ለምትቸገሩ እህቶቼ ሼር አድርጋችሁ ብዬ ነው። በሌላ ቪዲዮ እስከምንገናኝ ሰላማችሁ በዚህ ይበልኝ። ስለምታበረታቱኝ እጅግ አድርጌ ያመሰግናለሁ። አገር ገብቻለሁ። እንግዲህ እስኪ አበረታቱኝ እንደ ትልልቅ ዩቲዩበሮች ያው ከዜሮ ጀምሮ ነው እና የሚታደገው። አበረታቱኝ። የምትፈልጉትን ነገር ኮሜንት ላይ ጻፉልኝ። የምጠይቅላችሁ የገበያ አይነት ካለም የጧህ ጠይቅላችኋለሁኝ። የዕለት ገበያ ማወቅ የምትፈልጉትን ማለት ነው እና በተረፈ ሰላማችሁ ብዝት ይበል። ስደት ላይ ያላችሁ እህቶቼ ራሳችሁን ጠብቁ። ውሃ በደንብ ጠጡ፣ ምግብ ብሉ፣ ራሳችሁን በደንብ ተንከባከቡ። ላለሁኝ ሰላማችሁ ብዝት ይበል።